ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ስራ እንዴት ነው? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እናንተ እንዴት ናችሁ? ሁሉ ቆይታ እንዴት ነበረ? እናንተ ጋር ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ የመጣሁበት ቪዲዮ ደግሞ እኔም ለእናንተ ጥሩ ነው ብዬ ስላሰብኩ ነው ማለት ነው። ከዛ በፊት ግን አንድ የምነግራችሁ ነገር ምንድን ነው? ትናንት በለቀኩት ቪዲዮ ላይ አብዛኞቻችሁ ስራው የት ነው ወንድ ይጨምራሉ ወንድ ስራ አለ እንደ ያስገባሉ እንደ ምናምን እያላችሁ ነበረ። እኔ አብራርቼዋለሁ ቪዲዮ ሰራሁበት እንዴት ትጠቀሙበት ወይም ደግሞ ወንድ መጨመሩን አለመጨመሩን ምን እንደሚያስፈልግ መስፈርቱንም ሁሉንም ነገር በአንድ አብራርቼ ቪዲዮ ሰርቼ ለቀቁላችሁ ለሱ ነው ማለት ነው። ቪዲዮውን አዳምጣችሁ መጠቀም ትችላላችሁ የምትፈልጉ ማለት ነው። ምክንያቱም የሆነ ዲራማ ምናምን ነገር ቢሆን ታዳምጡ ነበር ታወርስ ነበረ ማለት ነው። ግን ቁም ነገር ሲሆን ለራሳችሁ ነገር ሲሆን ግን በቃ ሸይጣኑ መሰል ይወሰውሳችኋል እና የምታዩት እንዴት ነው? ከላይ ያለውን ብቻ ነው የምታዩት ማለት ነው። ከላይ ያለው ደግሞ መፍትሄ የለውም። ከላይ ቴክስት ብቻ አይቶ ሰው መጠየቅ ጥሩ አይደለም እና አብዛኞቻችሁ በጣም ብዙ ሰዎች ዋትስአፕ ያናገራችሁ ነበር የጻፋችሁ ነበረ። ግን ያንኛችሁ መልሼ የሌሎቻችሁን ለመመለስ ደግሞ እኔ ቢዚ ነኝ። አይመቸኝም። ቅርታ መጠቀም የምትፈልጉ ስራ የምትፈልጉ ተናግሬያለሁ፣ ጠቁሚያችኋለሁ፣ ነግሬያችኋለሁ። ነገር አዳምጣችሁ ሄዳችሁ ተመዝግባችሁ ስራችሁ መቀጠል ነው። ስራ የምትፈልጉ በዚህ እንዘጋለን። ስለ ትናንት ነው ቪዲዮ ማለት ነው እና ይሄን ይመስላል። አቀጣው ነገር ደግሞ ዛሬ የመጣሁት በዛው ተያይዞ ነው። ስላችሁ ኢጃዛ ቤት ያላችሁ ሰዎች ማለት ነው። ግን አሳባችሁ ምንድን ነው ጋይስ? ሴት ልጅ ሁና እውነት ለመናገር እኔ እንጃ በቃ 24 ሰዓት ስልክ ተኝታችሁን ስልክ እንቅልፋችሁን ተነስታችሁ ስልክ ላይ ነው የምትቀመጡት። ለምንድን ነው እንዲህ አትበሉም? እንዲህ አትጠጡም? እንዶሚ ለምን በእንዶሚ ብቻ ትቀመጣላችሁ? እንዶሚ ብቻ እንዶሚ ከራባችሁ ገባቱልና በቃ ትሰሩና እሷ ተንቀቅፉና ትበላላችሁ። እሷ ካልሆነች ደግሞ እንዴት ነው ቢጋራተሉና ወይ ቂጣ ነገር ወይ ቡሽ ነገር አሲር ምናምን ታመጡና ምናምን ይዛችሁ ቁጭ ነው። ችፕስ ምናምን ነገር ይዛችሁ ቁጭ። ለምን እንዲህ? ሴት ልጅ እኮ ማለት ነው የኛ እኮ ማለት ነው እውነት ለመናገር ሴት ልጅ በቃ እንዴት ብዬ ላስረዳችሁ ጋይስ? እኔ እውነት ለመናገር በጣም ብዙ ነገር የታዘብኩት ነው በየቤቱ ማለት ነው። በሄድኩበት ቤት ብዙ ነገር እያየሁ ስለሆነ የምናገረው እና ሴት ልጅ ፀጉሯን ማበጠር፣ መታጠብ፣ ፊቷን መታጠብ፣ ጥርሷን መቦረሽ ምናምን ብቻ አይደለም ትሪትመንት ጋይስ። እንዴ ከውስጥ ያለው ነው መጀመሪያ። ከውስጥ ያለው ከምትበሉት ምግብ ይጀምራል። ከውስጣችሁ ማለት ነው። እውነቴን ነው። ምግብ ባለመመገብ፣ ውሃ ባለመጠጣት፣ የተለያዩ ምግቦችን ባለመውሰድ፣ በሰዓት ባለመብላት፣ ባለመጠጣት በጣም ብዙ ነገር የምትጎዱት ማለት ነው። መቅጠን እንኳን ብትፈልጉ በእንዲህ አይነት መንገድ አይደለም። ቢያንስ በቀን 1 ጊዜ 2 ጊዜ ተመገቡ። በቀን 1 ጊዜ በቃ በዛ ካላችሁ ቀርታስ 1 ጊዜ ጋይስ ማይክ ወዴታችሁ ወርዶ ነበር። ለዛ ነው ቀርታችሁ እና በቀን 1 ጊዜ 2 ጊዜ ብሉ። መቅጠን እንኳን ብትፈልጉ ቢያንስ እውነት ለመናገር ማለት ነው እንደዚህ ውጫዊ ነገራችሁን ብቻ አይደለም ትሪትመንት ማድረግ ያለባችሁ። እንዴ እንክብካቤ ስለምትለብሱ ልብስ አይደለም ከላይ ስለጠራው ምናምን ነገር አይደለም ጋይስ። እንዴ ኧረ የተሳሰበ ወገን አብዛኞቻችን በሽተኛ ሆነው ውስጣችንን ባለመጠበቃችን ነው። ብሉ ጠጡ። እንዴም እስከዛሬ መችስ አሁን 2 ወር 3 ወር የምትቀመጡ ትኖር ትችላላችሁ። ከዛ በኋላ የምትቀመጡ ልጆች ትኖራላችሁ አውቃለሁ። ግን ብር አይኖራችሁም ብዬ አላስብም። ቢያንስ 200 ብር 300 ብር እንዲያው ከ500 ብር በታች እንኳን ቢኖራችሁ የለንም ብላችሁ ብትሉ 500 ሪያል መቼም ማንኛውም ሻንጣ ይጠፋል። ከጠፋ 100 ሪያል 200 ሪያል አታጡ። እንዴ መሆናችሁ ነው። 1 ጊዜ ዶሮ ግዙና ማለት ነው። 1 ጊዜ ዶሮ ገዝታችሁ ሰርታችሁ ቢያንስ ከአንድ ሰው ከሆናችሁ
ሳምንት ከሳምንት በላይ ትበላላችሁ። ምን ይሆናል? አይበላሽም። ፍሪጅ አለ፣ ፍሪጅ አስቀምጡ ሰርታችሁ። እዛ ሀገር አብዛኛው ነገሮች ፍሪጅ ናቸው። እንደ ሀገሩ እንደ ሰው እንደ ሁኔታው እንደ ማህበራዊ ኑሮ የምትኖሩት እና ያለ ሀገር ደግሞ አትኖሩም። እና ራሳችሁን ጠብቁ፣ በራብ አትሙቱ። ቤት ያላችሁ እውነት ለመናገር ማለት ነው። ስልክ ደግሞ ስልክ ከተጠቀማችሁ ደግሞ በቃ ለቢዝነስ ተጠቀሙበት፣ ማህበራዊ ሚዲያን ማለት ነው። ማለት ዩቱብ ካላችሁ ዩቱብ ከሌላችሁ ዩቱብ ከፍታችሁ ስሩ፣ ፌስቡክ ስሩ፣ ቲክቶክ ስሩ። ስልክ ላይ 24 ሰዓት ቁጭ ካላችሁ አይቀር ማለት ነው ቢዝነስ ስሩበት። ግዴታ የአረብ ስራ የመዳም ስራ ብቻ መሆን የለበትም ቢዝነስ። መችስ አንዳንዶቻችሁ ደግሞ እንትን የሚያጫውታችሁ አላችሁ እንዴ ሚዲያ ወጥቼ ከምሰራ የምትሉ አላችሁ። እሱ ሀቢብቲ እኛ አሁን ዛሬ አይደለም ሐራም መሆኑ ይታየን። ዛሬ ነው እንዴት ታይሽ ሐራም መሆኑ? ትላንትና ከእናት ከአባትሽ ቤተሰቦች ሀገር ስንት በረሃ አቋርጠሽ እኮ የመጣሽው ወንጀል መሆኑን ወይ ሐራም መሆኑን ረስተሽው አይደለም። ሐራም ነው ከዛ እንኳን ራሱ ማለት ነው። ምክንያቱም ሴት ልጅ ብዙ መንገድ ብዙ ርቀት ያለው መንገድ ያትን ነው የሚባለው አይደለ? በእኛ እንኳ በስልምና ማለት ነው። እና ያንን እንኳን ትተነው ብር ፍለጋ ርቀን መተናል። ይሄም ቢዝነስ ነው፣ ስራ ነው። ሀቅ ነገር ይሁን እንጂ ምን ችግር አለው? አረቦቹ ቤት ከሶስተኛው ፎቅ ከሁለተኛው ፎቅ ከሁለተኛው አንደኛው ከአንደኛው እታች ምድር እያሽከረከረችኝ አይደል? እንዲህ በቀን ስንት ጊዜ እየወጣሁ እየወረድኩ ደረጁን 3,000 4,000 5,000 የሚከፍለኝ ስንት ስራ እየሰራሁ ስንት ግድግዳ እየፈቀፈቁ ስንት እውነት ለመናገር ባለፈው አሳይቻችኋለሁ እንጂ ማለት ነው። ወላሂ ለአዚም ማለት ነው። ክሎሮክስ እና ይሄ ምንድነው አምላክ የሚባለው እንዲህ አይነቱን ግድግዳው ምናምን ነገር እየፈገፈኩ ማለት ነው። እጀ ላጥ ብሎ እና ይህን ስራ እንኳን እየሰራሁ የምሰራው አገኛለሁ ብዬ ነው። ሰው እንደገና አንደኛ አይናችሁን ያማችኋል። አይን ህመም ያመጣል። እንደዚህ ትኩር ብላችሁ 24 ሰዓት ስተኙ ብቻ ቢያንስ 8 ሰዓት 9 ሰዓት ከተኛችሁ የዛን ሰዓት ብቻ ስልኩ ያርፋል ከአይናችሁ። ከዛ ውጭ በዛ መጥበህም ካዲያችሁ በአንድ እጃችሁ ስልክ ትይዙና በአንድ እጃችሁ መላጊያ ትይዛላችሁ፣ ወይ ማንኪያ ትይዙና እዚህ እያያችሁ እዛ ተማሰላላችሁ። እንደዛ ማለት ነው። በቃ እንደዛ እኔ አሁን እንደዚህ የምለው አረብ ቤት ላለን ልጆች አይደለም እውነት ለመናገር ምክንያቱም የአረብ ቤት ኑሮ አውቀዋለሁ። የማውቀው ደግሞ ስልክ ከምንይዝበት ሰዓት ይልቅ እውነት ለመናገር የምንተኛበትን የምንሰራበትን ሰዓት በጣም ብዙ ሰዓት በጣም ቢያንስ እኔ አሁን ምሳሌ በቀን 1 ሰዓት 2 ሰዓት ነው ስልክ ላይ ብቀመጥ። ከዛ ውጭ ብቀመጥ ስላችሁ እንደዚህ አንደኛ ቪዲዮ ስቀርጽ ኤዲት ሳደርግ አንዳንድ ነገሮች ስልክ ሳወራ ምናምን እንደዛ ደምሬው ነው 2 ሰዓት 1 ሰዓት እምላችሁ እንጂ እንደዚህ ስክሮል እያረኩኝ አንዱ የለቀቀውን ቪዲዮ እያየሁኝ አይደለም ጋይስ። እና ቤት ያላችሁ ኢጃዛ ቤት ያላችሁ ራሳችሁን ጠብቁ። ያለውን ነገር ያለውን ምግብ እየበላችሁ እየጠጣችሁ ጠብጠብ በሉ። ንጹህ ልብስ ብትን በሉ። ራሳችሁን ጠብቁ። ግዴታ አረብ ቤት ብቻ ስራ አይደለም፣ እሱ ራሱ አንድ ስራ ነው። አንዳለ በቃ ብሎግ ራሱ ብትሰሩ ውሏችሁን ራሱ ቤት ብትሰሩ ቤት ውሏችሁን ኢጃዛ ቤት ራሱ ሆናችሁ ውሏችሁን ብትሰሩ ምን ችግር አለው? ብሎግ ብትሰሩ ብሎግ በሉት ስታጸዱ ምን ስትሉ ምግብ ስትሰሩ ምን ስትሉ ቢያንስ ካሜራ የሚገባ ነገር ነው። ታዲያ ካሜራ የማይገባ ነገር በጀርባ አርኩት። የሚገባውን ነገር ብቻ የቀረጻችሁ ቢዝነስ ብትሰሩበት ምን ችግር አለው? ጊዜያችሁን ሰዓታችሁን የምትጠቀሙበት የመዲያም ስራ ብቻ አጠብቁ ጋይስ። እና የተመቸው ይመቸዋል፣ ያልተመቸው እንግዲህ እንዳትሰርቡኝ ያዘራ። እኔ ስድብ አልወድም። ሀሳብ ምክር ካላቸው ኮሜንት ላይ አስፍሩልኝ። ግን ይሄ የአብዛኛዎቹ እህቶች ነው ከኔው ጨምሮ ማለት ነው። ቤት ስሄድ አሁን እኔ ብዙም ጊዜ ግን ስልክ ላይ አልቀመጥም። ሀቂቃ ማለት ነው። የሚያቀያቀኛ አልቀመጥም። የተወሰነ የማወራው ነገር ሲኖር ወይ ደግሞ የተወሰነ በቃ ማየትና መጻጻፍ ያለብኝ ቴክስት መመለስ ወይ ደግሞ ምን ማለት ያለብኝ ነገር የማየው ነገር ካለ ብቻ እንጂ የምቀመጠው ከዛ ውጭ ምንም አላረግም። ቀጣይ እሰራላችኋለሁ ወደ ቤተሰብ ኢንሻአላህ ቀጣይ እሰራላችኋለሁ ብሎግ እያደረኩ ማለት ነው። እና ይቅርታ ግን
እኔ እንደዚህ መጥፎ ነገር ነው ብዬ ሳይሆን ራሳችሁን የጭንቅላታችሁን በቃ ጭንቀት ያስወግድላችኋል። መጥፎ ነገር አትመኙም፣ አታስቡም። ስራ ስራ ብቻ እያላችሁ ራሳችሁን አታጨናንቁም። እንደዚህ ባላችሁ ነገር ቢዚ ከሆናችሁ ማለት ነው ባላችሁ ነገር ሚዲያ ራሱ ሰው አብዛኛው ሰው አሁን ላይ ራሱ ሚዲያ ይሰራል እንደ ራሱን እየለወጠ ቤተሰቡን እየለወጠ በቃ እየኖረ ያለው በማን ነው? በራሱ ብዙ በሚዲያው በስልኩ ነው። ኢንተርኔት ክፍት ነው። ማሻአላ ዛሬ ከአገር ውስጥ ነው እንጂ ትንሽ ከሀገር ውጭ ያለን በክፍት ነው። ቢያንስ ክፍት ነው ስላቸው እንደ ኢትዮጵያ አይደለም ከፍለን የምንጠቀመው እና በጣም ጥሩ ነው። ተጠቀሙበት እና ይሄን ይመስላል ውዶቼ። ቅሬታ ነገር ካላችሁ ኮሜንት አስቀምጡ፣ ኮሜንት ላይ ጻፉልኝ። በጣም ደግሞ ነው ቪዲዮ ራሱ ምሰራላችሁ ማለት ነው ላለመቅረት እና ፓርት 1 ብየዋለሁ። ፓርት 2 በቀጣይ በሌላ ቪዲዮ እመጣለሁ ማለት ነው ጋይስ። የኢጃዛ ቤት ጉድ እንዲያውም አላወጣሁም፣ ብዙ አልተናገርኩም። ሀስተ ራሱ ማለት ነው ትንሽ የተናገርኩት። እሱም ደግሞ ምክር ነው። እሱም ደግሞ ለራሳችን እንዲያንጨናነቅ እንዲያናስብ በማሰብ ነው የተናገርኩት እንጂ ስንት ይወጣ ስንት ይወጣል አለ እና ይሄን ይመስላል። ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ። አበረታቱኝ። ላይክ ሼር ሰብስክራይብ አድርጉ። ለምንድን ነው ሼር ሰብስክራይብ ማታደርጉት? ይሄን ይመስላል። በቀጣይ ቪዲዮ እንገናኝ። ባይ ባይ።